ሰንሰለቱ ሰፊ ነው። ከሚሰበስበው አንጻር፣ ፋብሪካ ስር ካለው አንጻር፣ መቶ ደግሞ ከሚሸጠውም አንጻር፣ ሱቅ ካለው አንጻር ብዙ ሰንሰለት አለው እና ይህንን በዚህ ሰዓት ማስቆም ማለት ብዙ የስራ እድል ማሳጣት ነው ብለን እንደዚህ አድርጎ እኔም ቀርቤ ደግሞ ክብርት ሌሊሴ ነሜም ነበረች ከእሷ ጋርም አውርቼ ነበር። ለሁለት ቋሚ ኮሚቴ ነው የተመደበለት ይህን ጉዳይ የሚያይ ለምን ተመልሶ ወደኋላ እንዳይሳብ ተብሎ ዳኝነቱን የያዘችው ክብርት ፈቲያ ትባላለች። የመስኖና ቆላማ አካባቢ ናቸው። ስለዚህ እኛም ቅሬታችንን አስገባን። ስለዚህ አሁን ደግሞ በቪዲዮ እያሳየናቸው ነው። አሁን ደግሞ ለቋሚ ኮሚቴው ፌስታል ሪሳይክል ነው የሚደረገው። ሰንሰለቱ ይሄን ይመስላል። እነዚህ ሰራተኞች ከጥቅም ውጭ ይወጣሉ። ሁለተኛ ደግሞ ወደ ፔፐር ባግ ስንገባ ደግሞ አንድ የሰለጠነ የሰው ኃይል የለን ወደኋላ የምንመለሰው ቀጥታ ደግሞ ፔፐር ባግ ደግሞ አሁን እንደምታያቸው ቲክቶክ ላይ እንደሚታዩት ምናምን አይደሉም ማሽኖቹ። ለምን 120 ሚሊዮን የሚመግብ የፌስታል ፈልግብን ነው። ስለዚህ ቀጥታ ወደ ምን ሄደል? ወደ ፐልፕ ሄድብናል። ከዚህ አንጻር የለንም እሱ። ስለዚህ ቀጥታ የውጭ ምንዛሬ ቀጥታ ይጋፈጣል ማለት ነው። አሁን ባለን ሁኔታ ያስቸግረናል አሁን። ስለዚህ የፌስታል ሁኔታ አሁን መንግስት ይመስለኛል ቆም ብሎ እያየው ይመስለኛል። አሁን እንዲህ ነው ልል አልችልም፣ ግን ሁለተኛ እድል ይኖረናል ብዬ አስባለሁ። ፓርላማ ቀርበን የምናስረዳበት። ዛትስ ጉድ አይ ቲንክ ቢዝነስ ኬዛችሁ ማድረጋችሁ እኔ በተወሰነ ተከታትየዋለሁ ፕሮግራሙ እና ለዜና ፖስት የተደረጉትን ዛትስ ናይስ። እንዳልከው የፔፐር ኢንዱስትሪ ባይሰልፍ ፐልፕ ከሌለ ኢምፖርት የሚፈልገው ነገር ይኖራል። ሆፕ ሰምቲንግ ጉድ እና ወርከብል የሆነ ሶሉሽን ይመጣ ይመስለኛል። ፔፐር ባግ ቢዝነስ እንዴት ታየዋለህ? ዋትስ ዩር ኮሜንት ኦን ዛት? ፔፐር ባግ ጥሩ ቢዝነስ ነው፣ ግን ቀጥታ እንዳልኩ ውጭ ምንዛሬ ላይ ስለሚገናኝ ትንሽ እንትን ይላል ነው ብለን ትንሽ ያስቸግራል። ሞር ሪሳይክል እየሆነም እኛ ሀገር አንድ ይመስለኛል 4-5 ፋብሪካዎች አሉ ሪሳይክል እያደረጉ የሚሰሩ ግን ነቢል ወደፊት በደንብ የሚያደግ ሴክተር ነው። ፔፐር ባግ በደንብ እያደገ የሚሄድ ሴክተር ነው። ጥሩ ሴክተር ነው ብያስ እዚህ ላይ የብዙ ሰው ጥያቄ ነው እና የሆነ ነገር ብል ደስ ይለኛል። በፔፐር ባግ በተደጋጋሚ ጋም ጥያቄ ይቀርባል እና ብዙ ሰው የሆነ አነስ ያሉ ቢዝነሶችን ለመስራት እያሰበ ስለ ፔፐር ባግ እንደ አማራጭ የሚጠይቁ ሰዎች አሉ። ብዙ ጊዜ እንትኑን አያስቡትም፣ ጥሬቃውን አያስቡትም። አንድን ማሽን ማቆሙ ብቻውን ውጤታማ አያደርግም። አይ ቲንክ ነቢል እንደዛ መሰለኝ። ለምሳሌ ሚስማር ማምረት የሚያስፈልገው ሮ ማቴሪያል ስታፋ ብረት ነው። ሚስማር ማምረት ሊያዋጣ ይችላል ሚስማሩ ከተመረተ በኋላ። ነገር ግን ያህንን ስታፋ ብረት ከነማን ጋር ነው ተጋብተን የምንወስደው? ያን ሮ ማቴሪያል ያ ስታፋ ብረት ለሚስማር አገልግሎት ብቻ ነው የሚውለው። ምናልባት ለህንፃ መስራት ትልቁ የመጀመሪያውና አሪፍ ማለት ዋና የሚባሉ ሜን ከሚባሉ ነገሮች ውስጥ አንዱ ስታፋ ብረት ነው። ኢምፖርታንት የተፈለገ ለታ ከእነሱ ጋር ተፎካክረን እናነሷለን ወይ ነው። ለምሳሌ የሆነ ሮል አስቀምጠን ከነበረ ተጣርቶ አሁን ካለው ገበያ ጋር ይመጣል ወይ እንጂ ይሄ ሚስማሩን አስቀምጠን መምታት ወይም ደግሞ የፔፐር ባጉን ብቻ ሳይሆን ጥሬ ዕቃው ላይ ነው ፎከስ ሊታደረጉ የሚገባው። በትንሹ ላትጠቀሙበት አስራችሁ ልታስቀምጡት። አይ ቲንክ በስቶኪንግ ሲስተም ፊፎ ሪፎ የሚባል ነገር አለ። አይ ቲንክ ለ6 ወር ላትጠቀሙ ቢቸግራችሁ እንኳን ላታወጡት የሚጠቅም መጋዘን ላይ ልታስቀምጡ ይገባል። ሮ ማቴሪያል ብዙ ፋብሪካዎች የሚቆሙት ካያቸው 6 ወር ሮ ማቴሪያል የለንም ይለዋል። ያው 4 ወራችን ይለዋል። ኤልሲ ከተከለከለ ይለዋል። የለኝም ማለት መጀመር የለኝም ማለት ወይም ደግሞ ምርት እያቆምኩ ነው ማለት የምትጀምረው ቢያንስ 6 ወር ሊያሰራህ የሚችል የቀረህ ዕለታ ነው። ብዙ ሰው ችግሩ ይሄ ይመስለኛል። እስኪ እዚህ ላይም ነቢሉ ፕሊዝ። አዎ አሁን ላይ በአጠቃላይ የኢትዮጵያ የማምረት ሁኔታዎች ቅድም ባነሷቸው 3-4 ነጥቦች አጣብቂኝ ውስጥ ገብቷል ማለት ሳይሆን አቅም ፈልጓል። ኢኔ ሴንስ ምንድን ነው? ለምሳሌ ሳሙና በፊት ሳሙና የሚያመርቱ የነበሩ ሰዎች ማሽኑ የነበራቸው ሰዎች ነቢል የነቢል ኮኔክሽን ችግር ያለው መሰለኝ። ጥሩ ሀሳብ አንስተህ ነበር ነቢል።
ነቢል ነቢል ኮኔክሽን መሰለኝ። አይ ቲንክ ኦመር ከዛ ከቢር ጋር እንመጣለን። ኦመር እስቲ ወደ ጄምስቶን ውሰደን እና ጄምስቶን ቻሌንጅ አለው ይባላል እና ኢንጀነራል ያለውን ነገር ኢንትሮዲውስ አድርገን። እሺ ቴንኪዩ ሙኬ፣ እንዴት ናችሁ? ሰላም ነው? ሁሉ ሰላም አለን አልሐምዱሊላህ። እኔ እንኳ ያው ትንሽ አጠር ያለች ያው በእኔ ስራ ዙሪያ ያው ሀሳብ ሼር ለማድረግ እና ደግሞ ያው እንደ ሀሳብም ያው ከእናንተ የምቀበለው ነገር ስላለ ነው። ብዙ ረጅም አይደለም። ምን መሰለ፣ እኛ ጋር አሁን እኔ ጄምስቶን ነው የምሰራው፣ ኤክስፖርት የምናደርገው። ብዙ ጊዜ ያው ኤክስፖርት የሚያደርግ ሰው ኢምፖርት የሚያደርጉ አሁን በእኛ ስራ ላይ ውስን ናቸው፣ ዶላሩን የሚጠቀሙበት ማለት ነው። ለምሳሌ እኔ እንደ ፐርሰናሊ በወስድልህ እኔ ኤክስፖርት የማደርገውን ነገር ሁሌ አልጠቀምበትም ወይም ኢምፖርት ስራ ላይ አልገባውም። ምክንያቱም አዲስ ስራ ነው። ኢምፖርት የማደርገውን ነገር እፈራለሁ፣ ገብቻ አላውቅም። ያ ግን የዶላር ችግር የለብኝም። ለምሳሌ የሆነ ሰው ኤክስፖርት የሚያደርገው ሌላ ማቴሪያል ይኖራል ከጄምስቶን ውስጥ አዋቶትም ባይሆን ለዶላር ሲል ኤክስፖርት ያደርጋል። ያው ሞር እናንተ ታውቁታላችሁ ይህን ነገር። እኛ ጋር ደግሞ በጄምስቶኑ ዙሪያ ኤክስፖርት አድርገን ኢምፖርት ለማድረግ ዙሪያን እንኳን ብዙ ጓደኞች አሉ፣ እንፈራለን ወደዚህ ስራ ኢምፖርት ለማድረግ የዶላሩ እጥረት ሳይኖርብን እንደዚህ አይነት ነገር ይፈጠራል። አንድ ይሄን ነገር ሼር እንድታደርጉልን ሀሳብ እንድትሰጡን ነው። ከኛ በኩል የዶላር ችግር ስለሌለ አንድ፣ ሁለተኛ ደግሞ በጄምስቶን ዙሪያ ላይ ባለፈው እንኳን ማዕድን ሚኒስቴር ባሳየው ዳታ ላይ ከኢትዮጵያ የሚሄደው ብቻ ማዕድን ህንድ ላይ ማኑፋክቸረር ሲደረግ እዛ በትንሹ 300-400 ሺህ ሰራተኛ አለ በኢትዮጵያ ኦፓል ብቻ ማኑፋክቸረር የሚያደርግ ሰው። ያንን ማኑፋክቸር አድርጎ ለዓለም ገበያ የሚያቀርበው። ያ ማለት እኛ ጋር ያንን ስራ መጠቀም ብንችል እንዴት ነው መጠቀም የምንችለው? እና ደግሞ መጠቀም ብንችልም ደግሞ ሞር ውጤታማዎች ነው የምንሆነው። ስለዚህ በእነዚህ ሀሳብ ዙሪያ እስኪ አንሱና ደግሞ ሌላ ሀሳብን በእኔ በኩል የምጠይቁኝ ካለ መልሳለሁ። ኦመር ምን እናድርግ? አሁን ስለ ጄምስቶን ቢዝነስ ዝም ብለህ የተወሰነ ብሪፊንግ ስጠን። አሁን ያነሳኸውን በውስጥ ላክልኝ። አይ ቲንክ ኢንዲቪዥዋል የሆነ እንትኖችን ማውራት እንችላለን። ኤክስፖርተር ሆናችሁ ኢንጀነራል የዶላር አክሰሱ ኖሯችሁ እንደው ከጊዜው አንጻር ምን ባደርግበት የሚለው የምርት ብክነትም አለ። አሁን ከኛ ሀገር አብዛኛው የሚጠቀምበት የውጭ ሀገር ዜጋ ነው፣ ኢትዮጵያዊ አይጠቀምበትም። በዋናነት ግን ለዚህ ምክንያት ደግሞ ሀገር ውስጥ ያሉ ባለሀብቶች አይሳተፉበትም ስራ ውስጥ ላይ ያን ያህል ምንም የተለየ ኬዝ ኑሮት አይደለም። ብዙ ሰዎች ስለማይሳተፉበት ተጠቃሚ የውጭ ዜጎች በጣም ይጠቀሙበታል። እኛ ጋር ያሉት የሚጠቀሙበት ነገር የለም። ለዛ ሲባል ይሄ ብላክ ምንም ይበዛል በዛ ዙሪያ። ምክንያቱም እጃቸውን በብዛት የሚያስገቡበት የውጭ ባለሀብቶች ናቸው ጄምስቶን ላይ ማዕድን ስራ ላይ። እዚህ ያለው ባለሀብት ዲቴል ስለስራው እውቀቱ ስለሌላቸው ወይም ደግሞ ያን ያህል መረጃው ስለሌላቸው ይሁን አይሁን አላውቅም። ነገር ግን አብዛኛውን ጊዜ የእኛ ባለሀብቶች እዚህ ውስጥ አይገቡም፣ እዚህ ስራ ውስጥ የሉበትም። ለዛ ሲባል ደግሞ ያው የውጭ ሰዎች ናቸው የሚጠቀሙበት። እኛ ጋር ደግሞ በዋናነት እኛ ስራውን ስንሰራ ዓለም ማርኬት ላይ ሄደን ስንሳተፍ ኤግዚቢሽን የተለያዩ በዓለም ላይ እንሳተፋለን። እዛ ላይ ስንሳተፍ እኛን የኢትዮጵያ መንግስት ሰፖርት አያደርገንም። ለምሳሌ የሆነ ታይም ላይ የዛሬ ስንት ዓመት መሰለ አሜሪካ ኤግዚቢሽን ባዛር ኤግዚቢሽን ነበር የጄምስቶን።
የዛሬ ከ8 ዓመት ምናምን በፊት ነው። ያኔ የኢትዮጵያ ባለሀብቶች አሉ የተወሰኑ ውስን የገቡ ትልልቅ ባለሀብቶች። እዛ ስራ ላይ ምን ተደረገ? ህንዶች አብዛኛውን ህንድ ነው ኤክስፖርት የሚደረገው ይሄ ጀምስቶን። እነሱ ናቸው ማኑፋክቸር አድርገው ለዓለም ገበያ የሚሸጡት እና ሰፖርት አደረጋቸው። የኢትዮጵያ ባለሀብቶችን አስወጥተው እነሱ እንዲሳተፉ ሙሉ አደረገ። ምክንያቱም በኪሳራ ሽጠው እንዲመለሱ መንግስት ከበር እንዲያደርግላቸው አደረገ። ከዛ እነዚህ ባለሀብቶች ወጡ። አሁን በህንድ ቁጥጥር ስር ነው ማርኬቱ ያለው። የጀምስቶን ኢትዮጵያ ባለቤት ናት እንጂ እየተጠቀመበት ያለው ህንድ ሀገር ያለ ባለሀብት ነው። ይህን መንግስትም ያውቃል። የዛሬ ሳምንት አካባቢም ስብሰባ ነበር። አምራቾችንም ሰብስቦ አወያይቷል መንግስት። እስካሁን ግን ይሄ ነው የሚባል ለሀገር ለውጥም የመጣ ነገር የለም። ከዚህ አንግል ያው የምርት ብክነት ነው። ዋጋው ፕራይሱም ደግሞ ከሚባክነው አንጻር ስታየው ደግሞ በትንሽ ነገር በሚሊዮን የሚሸጥ ማዕድን ሆኖ የኢትዮጵያ ባለሀብቶች አለመሳተፋቸው፣ ዓለም ላይ ሄደው አለመወዳደራቸው ምናምን ነገር ይሄ ነገር እኛ ተጠቃሚ እንዳንሆን አድርጎናል። ጥሩ ኦመር፣ በጣም ቴንኪው። ይልመድብህ። ሌላ ጊዜ በየሴክተሩ እናነሳለን። ይሄ ጀምስቶን ፖቴንሻሉ በጣም ብዙ ነው። በጣም ከሚያሳዝነኝ ነገር ውስጥ ከዚህ የሚገዛበትና ቫሊዩ አድ አድርገው ውጭ የሚሸጡበትን ዲፍረንሱን ሳየው ኢትስ ፔንፉል፣ ቬሪ ፔንፉል፣ በጣም ፔንፉል ከሆኑ ሴክተሮች ውስጥ አንዱ። ምናልባትም በጄምስቶን ደረጃ እንደዛ ያየሁት ዲፍረንስ ያለ በቃ እንደ አፈር ሰጥተናቸው እነሱ ግን እንደ ማዕድን ነው የሚሸጡት እና እሱ ነገር በጣም ያበሳጫል። በስፋት ግን እንሄድበታለን ነው ማለት ኢንሻአላህ። መርሃባሽ ጀዛከላ ከቢር። ከዛ ናቲ። ከቢር እንግዲህ ቅድም እንዳልኳቸው የከቢርን ማቀው የድሮ ተማሪ እጅ የፈታንባቸው እኔ የመጀመሪያ ባች ሁለተኛ ባች ያስተማርኳቸውን እጅ ያፍታታንባቸው ነው ብለው ከዛ ኢምፖርት ላይ በተለይ ኤሌክትሪካል አይተም ላይ ጥሩ ስራ ይሰራል። አት ሴም ታይም የፋሽን ላይ ደግሞ ያው እኛ ደንበኛውም ነኝ ጥሩ እንትን ነው። እስቲ ከቢር ስላሉ ሴክተሮች የሆነ ሼር የምታደረገን ነገር ብሪፍሊ ሼር አድርገን። ናቲ ኤክስፖርት ላይ መሰለኝ የምትሰራው። ኔክስት ናቲ፣ ከዛ ኪን፣ ከዛ ቀጥሎ ከናቲ ቀጥሎ ነው። ቅድም ብዙ እድል ሰጥቼሽ ስለነበር ከቢር ጓሄድ። ቴንኪዩ በጣም ይሰማችኋል፣ ግን ኤርፖርት ላይ አድርጌ ነው ማውራው እየነዳው ስለሆነ ሶሪ። እሺ አመሰግናለሁ። ለመጀመሪያ ጊዜ ነው ይህን ግሩፕ ጆይን የማደርገው። ከዚህ በፊት እየሰማሁ ነበር አልፎ አልፎ። ብዙ ቁም ነገር አዘል ሀሳቦች ይነሳሉ፣ ግን በዋናነት ላነሳ የምፈልገው ነገር ምንድን ነው፣ ስለ ቢዝነስ የሆኑ ሰዎችን ስናማክር እስፔሻሊ ከኢምፖርት አሁን ይመስለኛል አጀንዳው ኢምፖርት ሰብስቲሽን ጉድስ እንዴት ነው ኢምፖርት ሰብስቲሽን ላይ ብንሰራ ይመስለኛል። እና ግን ከእሱ ጋር ተያይዞ አንድ ነገር ልበል። ከዚህ የተነሱ ጥያቄዎችም አሉ። የትኛው ነው የሚሻለው? ኢምፖርት ብናደርግ ነው የሚሻለው ወይስ እዚህ ማኑፋክቸሪንግ ላይ ብንሰማራ ነው የሚሻለው የሚለውን ሀሳቦች አሉ። እነሱ ጥያቄዎች ተነስተዋሉ። እና እኔ ግን በዋናነት ማተኮር የምፈልገው ምን ላይ መሰላችሁ? የሆኑ ሰዎችን ስለ ቢዝነስ ሰጀስት ስናደርግ ሰብጀክቲቭ ነው። የሰው ቢዝነስ የሚሰራበት ወይ በጣም ሰብጀክቲቭ ከመሆኑ ጋር በጣም ቴኬር ማድረግ አለብን። ለሆነ ሰው የሰራ ለሆነ ሰው ላይሰራ ይችላል። የሆነ ሰው ዊክነስ ለሆነ ሰው ምንድነው ስትሪንግስ ሊሆን ይችላል። እና ምንድነው የሰውየው አቅም ፖቴንሻሉ፣ ከዚህ በፊት ያለው ኤክስፒሪየንስ፣ ከዚህ በኋላ ሊገጥሙ የሚችለው ችግር ምናምን የሚሉት ነገሮች ከግምት መጋባት መቻል አለበት። ሲቀጥል ደግሞ ሁሉም ሰው ተነስቶ ቻይና ስለሄደ ብቻ አትራፊ ነው ማለት አይደለም። ሁሉም ሰው ተነስቶ ዱባይ ስለሄደ ኢምፖርት ስላደረገ ብቻ አትራፊ ነው ማለት አይደለም። ሰው የማይሰራው ሪተርን ኦን ኢንቨስትመንት ስንት ነው? ምን ያህል ፕሮፊት ሼር አለኝ? ከአንድ ኮንቴነር ላይ ብጭን ምን ያህል ጥቅም ነው የማገኘው? እና አዘ ሴም ታይም ያንን ገንዘብ ደግሞ እዚሁ ገበያ ላይ ኢንቨስት ባደርግ፣ ማርኬቱ ላይ ኢንቨስት ባደርግ፣ ኦር ከሳምባዲ የሆነ እቃ ገዝቼ ድጋሚ በሸጠው ምን ያህል ነው ፕሮፊቴ? ላይክ እዚሁ ሀገር ውስጥ ሜቢ ዲስ መንስ 20% ፕሮፊት እያገኘ ከሆነ ኢንቨስት የሚያደርገው ገንዘብ ላይ እና ደግሞ ቻይና ሲሄድ ከቶታል ኮንቴነር ኢንቨስትመንቱ ላይ
10% ኢንቨስት ፕሮፊት የሚያገኝ ከሆነ የትኛው ነው የሚሻለው? እሱን ነው ሰው የማያስበው። ሁሌ ቻይና መሄድ በራሱ እንደ አንድ ትልቅ ነገር ኦር ዱባይ ሄዶ እቃ መጫን በራሱ እንደ ትልቅ ነገር የሚታይበት ነገር አለ። አሁንም ወንድሜ ኢምፖርት ብታደርጉ ይሻላል፣ ግን ደግሞ የምርት ስራ ኦር የፋብሪካ ስራ የወንድ ስራ ነው ምናምን ሲባል ነበር። እኔ አሁንም ሰዎችን ሰጀስት የማደርገው ኦፍኮርስ ከኔ የተሻሉ ኦዲየንሶች አሉ፣ ከኔ የተሻሉ መናገር የሚችሉ ከኔ የተሻሉ በጣም ልምድ ያላቸው በትምህርትም አስፔክት የተሻለ ነገር ያላቸው፣ ግን ደግሞ ወይ አጋጣሚውን አላገኙም እዚህ ግሩፕ ላይ ጆይን ለማድረግ ኦር ደግሞ መግባትም አልፈለጉ ይሆናል። ብቻ ኦዲየንስ ሆነው የሚከታተሉ በጣም ብዙ የሚታዘቡን ሰዎች አሉ። ሁሌ የሆነ ነገር ስንናገር ከኛ የተሻለ እዚህ ነገር ላይ የተሻለ ኢንፎርሜሽን ያለው ሰው አለ እና ያስ የተሻለ ሊያውቅ ይችላል ብለን ማሰብ ይኖርብናል። ወይ ደግሞ እኔ የሚመስለኝ ከኔ አንጻር እያለን ብናወራ መልካም ነው፣ ቶታሊ ጀጅ ከማድረግ ይልቅ ማለት ነው። እኔ የሚሰማኝ አንድ ነገር ልንገራችሁ። አንድ እቃ ከቻይናም ከዱባይም ኦር ከሌላ ሀገር ኢምፖርት ስታደርጉ አንደኛ እዛ የምትሄዱበት ኮስት አለ፣ ኢነርጂ አለ፣ ገንዘብ አለ፣ ታይም አለ እና ዘሴም ኮስት ዘሴም ኢነርጂ ዘሴም ታይም ኢትዮጵያ ውስጥ ብትሆኑ ሀገራችሁ ላይ ብትሆኑ ምን ያህል ነው ኢንተርምስ ኦፍ ምን የሚለው ነገር መስራት አለባችሁ። ሲቀጥል ደግሞ እዛ ሄዳችሁ እቃውን ፕሮሰስ ለማድረግ ስቶክ ላታገኙ ይችላላችሁ። ስቶክ ብታገኙ እሰየው፣ ካላገኛችሁ ግን ታስመርታላችሁ። እዛ ሀገር የተወሰነ ቀን ይፈልጋል እስኪመረት ድረስ። ከዛን ወደዚህ ሀገር ይመጣል። ወደዚህ ሀገር እስኪመጣ ራሱን የቻለ ጊዜ አለ። ፕላስ ጉምሩክ ይገባል። የጉምሩክ ፕሮሰሱን ጣጣውን ጨርሳችሁ ገንዘብ ከፍላችሁ እስክታወጡ ራሱን የቻለ ነገር። በዚህ መሀል ውስጥ ሊገጥማችሁ የሚችሉ ነገሮች ራሱ ኮንስታንት ናቸው ብለን ብናስብ እንኳን አንሰርቴኒቲስ አለ፣ ግን ደግሞ ሰርቴን ነው ብለን ብናስብ እንኳን ማለት ነው የሆኑ ከ3 እስከ 4 ወር ጊዜያቶች ይፈልጋሉ እና እነዚህ ከ3 እስከ 4 ጊዜያቶች ዝም ብለው አየር ላይ የሚቆይበት ነው። ገንዘባችሁ ክሬዲትም ውሰዱ፣ ያንን እቃ ካሽም አውጡበት፣ ያ ገንዘብ ለዛ ጊዜ አይድል ሆኖ የሚቆይበት ጊዜ ነው እና አስቡት። ከዛ ኢትዮጵያ ሲመጣ እናንተ ቻይና ሄዳችሁ እቃችሁ ተጭኖ ኢትዮጵያ እስክትመጡ ድረስ ያለውን ጊዜ እናንተ ኮንትሮል የምታደርጉት አይደለም። አንሰርቴኒቲ ሀይ ነው። ስፔሻሊ አሁን ባለንበት ሁኔታ ደግሞ ሀይ አንሰርቴኒቲ ነው ያለው። ሰርቴን የሚባል ነገር የለም። ዛሬ ዋጋ የሆነ ዋጋ ይሆናል፣ ነገር ሌላ ዋጋ ነው የምታገኙት። ከነገ ወዲያ ደግሞ ሌላ ከፍ ዝቅ ሊል ይችላል። ማርኬቱ ደግሞ ብዙ ጊዜ የሚመራው በሞኖፖሊ የተያዘ እቃ ካልሆነ በስተቀር አንድ ሰው ሞኖፖሊ ሚንስ አንድ ሰው ብቻውን ይሄ እቃ የኔ ነው ሌላ ሰው ሊያመርትም ሊያመጣም አይችልም ብሎ ፓተንትድ የሆነ ምርት ካልሆነ በስተቀር እሱ ሰውዬ እቃው ላይ እንደ ሁኔታው ዲማንድ እና ሰፕላይን አይቶ የማርኬቱን ፍላጎት እያየ ዋጋውን ከፍም ዝቅም ሊያደርግ ይችላል። ወሳኙ እቃው ላይ እሱ ስለሆነ ማለት ነው። አዘርዋይስ ሌላ እቃ ኖርማሊ የትኛውም እቃ ማርኬትን ሊሸጥ የሚችል እቃ የምናመጣ ከሆነ ማርኬቱ ነው ፕራይሴት የሚያደርግልን። እኛ ፕራይሴት ልናደርግ አንችልም። ገበያው ላይ ብዙ እቃ ካለ